እንዴት አለሽ እማዬ? እንኳን ወደ ቤት ተመለስክ ነጅብ። አመሰግናለሁ እማዬ። አባዬ እንዴት አለህ? ነጂብ ደህና ነህ? ነጂብ እግዚአብሔር ይመስገን ደህና ነኝ። እንዴት ይዙሃል? ካህኑስ እንዴት ናቸው? ከካህኑ ጋር እንደነበርኩ እንዴት አወክ? አይ አንተ እንደሆን ከቤተ ክርስቲያን ሌላ ወዴትም አትሄድም። ተባረክ ልጄ፣ እግዚአብሔር ይባርክህ። ነጂብ እኔ አባትህንም አትዘንጋ። እድሜ እየገፋ ነው፣ ጤናዬም እየታወከ ነው። አንተ እኮ ነህ ደጋፌ ነጂብ። እድሜን ያርዝመው አባዬ። ጌታ ሆይ አባዬና እማዬን ምን ያህል እንደምወዳቸው ታውቃለህ። ነገር ግን አንተን ደግሞ ምን ያህል እንደምወድህ ታውቃለህ። የልቤን ምኞት እንድፈጽም ፈቃድህ ከሆነ መንገድህን አሳየኝ፣ እነሱንም አብርታቸው። የማይሆን ከሆነ ደግሞ የአንተ መልካም አገልጋይ እንደሆነ አድርገኝ። ሐሳብ ወዴት ይዞ እንደሚሄድ ሳስብ ይደንቀኛል። ነጂብ ለምን ትቆማለህ? ናስቲ ወዲህ። እሺ በል ቁጭ በልና መድኃኒቴን እስከምወስድ ድረስ ስፌቱን። እሺ እሺ አባዬ። ቆይ መጀመሪያ ሄድና ነጂብን ጠርተውና። ሙሉ ቀን እኮ ቁራሽ እንኳን አልቀመሰም። አሁን ደግሞ እየመሸ ነው። አሁን እናንተ ብሉ፣ ልጅ ነጂብ በኋላ ይበላል። ነጂብ እግዚአብሔር ሆይ ስለ ሙሉ በረከትህና ፍጻሜ ስለሌለው ቸርነትህ አመሰግንሃለሁ። ለምንድን ነው መጥቶ ከኛ ጋር የማይበላው? እያወከው እርሱ እንደሆነ ተያይዞታል። እስቲ አሻውን ያድርግ። እየጸለየ ነው አይደል? ነጂብን ታውቀው የለ ፈጣሪውን እጅግ ይወዳል። ፈጣሪውን በመውደዱ የምደሰተውን ያህል ትቶን ይሄዳል ብዬ ሰጋለሁ። ለምን ትቶን ይሄዳል? ትቶን ወደ ገዳም ይሄዳል ማለት ነው አይደል? የሚያስፈራኝ ይሄ ነው። እኛን ትቶን ሊሄድ ይችላል። ያሉኝ ልጆች ደግሞ እሱና ፋሪስ ናቸው። ብትፈራ እንኳን የኔን ያህል ልትፈራና የኔን ያህል ልትወደው አትችልም። እኔ በማህፀኔ ተሸክሜዋለሁ። ደሙ ከደሜ ጋር አንድ ነው።